ሽባ 18በጣም ቀንሷል። አያዋጣውም እንጨመረለት ነው።我们一年365天不放假。不放假。做生意就这样吧。对对对。不放假。做生意。我 family plus 1 2 እሺ እንዴት ናችሁ? ዛሬ እዚህ ነው እንደምትመልስ እሺ ዛሬ ማርኬት ሄደን ሽንኩርት፣ ቲማቲም ምናምን ነገሮችን ልገዛ ነው። ዝም ብለን እግረ መንገዳችንን ደግሞ መንገዱንም ልናሳያችሁ ነው። እንግዲህ ከፒኦቪ የኔ ፖይንት ኦፍ ቪው ነው፣ ከዚህ ተቀምጠው ነው የሚያዩት። ማንኛውም እንግዲህ እስቲ ጆርኒያችንን እናሳያችሁ። ኢትዮጵያ ላይ አሁን ዌዘሩ እንዴት ነው? አሁን ቻይና ላይ ኖርማል ሰመር ሊገባ አካባቢ ነው። እንደምታዩት ዌዘሩን ፀሐያማ ነገር ነው። አሁን ፀሐይ ጀምሯል። ፀሐይ ጀምሯል። ትንሽ ይሞቃል። ሙቀት ግን ሰመር ጠቅልሎ አልገባም። እሱ ሲገባ ላበላው ኖርማል ዌዘር ኢትዮጵያ ቀረ። ሲሪየስ ብዙ ሰው ኖርማል የዌዘርን ነገር የኢትዮጵያን የአየር ሁኔታ ሊያመሰግን የሚችለው ትንሽ ወጣ ሲል ነው። ወጣ ብሎ ሌላ ሀገራቶችን ሲያይ ሲፋስቻንግ ደርሰናል። መግቢያው እዛ ጋር አግሪካልቸር ፕሮዳክቶች የሚሸጥበት ሁሉም ነገር አለ። በጣም ሰፊ ነው። የተለያዩ ኖርማል ፍሩቶች፣ ኖርማል አሳ ምናምን የተለያየ ምናምን ይሸጣል። ሱፐር ማርኬቶች ራሱ እዚህ ነው መተው ገዝተው ሂደው ኖርማል እነሱ አከፋፍለው ነው የሚሸጡበት እንትን ላይ ያለው እና እኛም አልፎ ብቅ እንላለን። ግን ኖርማል ዛሬ ብዙም የምንገዛው ነገር የለም። ግን ብንገዛም ደግሞ እዚህ ከገዛም ዋጋው ትንሽ ስለሚቀንስ ከተለያዩታ ለዛ ብለን ነው ኢትዮጵያ ብሄድ ራሱ የሚያዋጣ ይመስለኛል። ኢምፖርት ኤክስፖርት ሽንኩርት እንደምር ኢትዮጵያ ሽንኩርት የለም ያሉት ነው። አረ ስማ ለከለ ይሄ ራሱ ከኢትዮጵያ እኮ ነው የመጣው ነው። በተለይ አሁን ካለው ከንትን አንፃር ይሄኛውን በቻይና አይ ቲንክ ከ20 እስከ 25 አርኤምቢ ነው። ጥቅቶሻ ሽባ 18 በጣም ቀንሷል። አያዋጣውም እንጨመረለት ነው። 18 በሰሻ አይቀርም። 18 እሱን ከዚህ ነው የምትገዛው ከሰውዬው? ይሄ ከሱ ነው።你好出萝卜多少？11块。11。በምልክት እያሳየሽ5一放假了没有？你们？我们已经放假了。放假几天？5天。5天。你呢？我们一年365天不放假。不放假。做生意就这样吧。对。不能放假。做生意就这样。哎呀，我的妈呀！没关系，我们会放假对你们。替你们放假。替我们放假。እዚህ ጋር እያያቸው ነው። እዛ ጋር መስት አንድ ዕቃ ይዘን እንገዛለን። ዛሬ ዌዘሩ በጣም አሪፍ ነው፣ ተመችቶኛል። ብዙም አይሞቅም።你好，那个鸡胸肉。有啊。鸡胸肉有啊。是的，我要那个4个。鸡胸肉2元在哪个？在这。你干嘛？14块。要的。14。14 14 ይሄ ሁላ ሽንኩርት በምን ሊበላ ነው? ቻይና ላይ እንትን የለም። ኤቭሪቲንግ በስልክ ነው፣ ዲጂታል ነው ማለት ነው። ወረድ የተከፈለ ማለት ነው። ዋው! አሁን ደግሞ ፀሐያ በፊት ለፊታችን ነች። መንገዱን ይመልከቱ። ፏፈሽ ነው። ኦኬ በዛ ውስጥ እንግባ። ይሄ
ይሄ ነገር ራሱ በጣም አሪፍ የሚያደርገው ነገር አደጋ የመከላከያ እንትን ነው። ምክንያቱም መኪናውም ሳይክሉም ባይኩም ሁሉም እግረኛውም አንድ ላይ የሚሄድ ከሆነ ምን ታደርጋለህ? ሄልሜት አድርገህ ሄልሜት ይላ ኦኬ፣ እሱም አሪፍ ነው። እዚህም ጋር ፓርክ አለ። ይሄ ትልቅ ፓርክ ነው። ሲሪየስ መጥቻለሁ። ሲሪየስ ለአረፋ ምናምን ለኢድ ሰላት በሚሰገድበት ጊዜ ትልቅዬ ቦታ ላይ ስለሚሰገድ ውሳው ስለሚል እዚህ ነው የምሰግደው። ዊቻት ላይ ፕሮፋይልን አላይሽም? እንደው የሆነ ኳላ ምናምን እዚህ ነው ቦታው። አንተንም አይከለከል ቻይና እና መንገዶቿ እንግዲህ አይ ቲንክ ይሄኛው የዛሬው እንትን ኢንተርናሽናል እንትን መሰለኛ ኢንተርናሽናል ላይ ነው የሚከበረው እና ቀኑ ተመሳሳይ ነው። ኢትዮጵያ ላይም ሌላም ዩሮፕ ሀገር ቀኑ ተመሳሳይ ይመስላል ወይስ ቻይና? ሌበር ዴይ ተመሳሳይ ነው፣ ግን ቻይና ሌበር ዴይ በኋላ ደግሞ ጎቺንጄ አለ። ኦኬ ጎቺንጄ ምንድን ነው? ናሽናል ዴይ። ኦኬ ኦኬ፣ ለዛ ነው አንድ ላይ ተከታትሎ ስላለ ነው። ኦኬ ኦኬ፣ ጎቺንጄ ኦኬ ኦኬ። ስለዚህ አንድ ላይ ማለት ነው። አይ ቲንክ ኦኬ ኦኬ። ልክ ሜቢ ኮንሺየስ ላላደረገው ሰው ግን ዝም ብሎ በቃ 5 ቀን ይመስለዋል እንጂ ቅዳሜና እሑድንም ጨምሮብናል። ዋው እቺ መንገድ ታምራለች። ዋው ቅዳሜና እሑድም ተጨምሯል። አርብ ደግሞ አብዛኛው ጊዜ እንደው ክላስ አይኖርም፣ እሱም ተጨምሯል። ግን እነሱ ያን ክላሱን ሜካፕ ብለው ድጋሚ ቅዳሜ ዕለት ነው እሑድ ዕለት ተምረናል። በዛ ምክንያት አይ ቲንክ እንትኑ ትንሽ ነው፣ ግን አንድ ላይ ስለቀጣጠሉት ነው። ጋይስ እቺ መንገድ አታምርም? እስቲ እንደ ዲዛይን ውሰዷትና በጣም እቺ ነገር ማለት ነው ቀጣይ ኢትዮጵያ ላይ በዲዛይን መማማር ነው ኖርማል። ሁሉም ሀገር የራሱ የሆነ ጥሩ ጎን ይኖረዋል፣ ደካማ ጎን ይኖረዋል። ስለዚህ አይ ቲንክ ከቻይና የምንወስዳቸው ብዙ ነገራቶች አሉ ብዬ አስባለሁና ባይ ዘ ወይ እቺ መንገድ የባይስክል እና የባይክ መንገድ ብቻ ነው እንደምታዩት ማለት ነው። በጣም ደስ ይላል። መኪና አይመጣም። ኖርማል መኪና ሊመጣ አይችልም። ይሄን እግረኛውን ደግሞ አይታችሁት ከሆነ ሰፋ ያለ ነው በጣም። ይሄ ደግሞ የእግረኛ ነው። ይሄ ደግሞ የባይክና ኤሌክትሪክ ባይኮች ምናምን ይኖሩታል። እዛ ጋር ደግሞ መኪናውን አይታችሁት ከሆነ በጣም ሰፋ ያለ ነው። አይ ቲንክ እንደ ሃይዌይ 4 ምናምን የሚያስኬድ ነው። 4 መኪና ያስኬዳል አይታችሁት ከሆነ። እሱ ደግሞ የመኪና ብቻ ነው። በዚህ እንሻገር። ኦኬ ዋው። እና መንገዱ፣ ሰፈሩ፣ በጣም ጸጥታው፣ በጣም ሴፍቲው በጣም ሲሪየስ ቻናል ላይ በጣም ደስ ከሚሉ ነገራቶች አንዱ ነው። ጸጥ ረጭ ያለ ነው። 24 ሰዓት እንደዚሁ የሆነ 24 ሰዓት ኖርማል ምንም አይነት ወይ